ጎላ ግብተሽ ታውቂያለሽ? አዎ። በቴስታ ግብተሽ ታውቂያለሽ? አዎ። ምን አይነት አጫጭር ተከላካዮች ቢሆኑ ነው ዋክሽ? ቲቪሽ አገባሽው አንቺ? ምን የዘለው ነው እነሱ ወይዳ ዘለዋል ወይ የሉም? እና ጎላ ግብተሽ ማሊያሽን አውልቀሽ ታውቂያለሽ? አላውቅም። ለዚህ ነው ደጋፊ ያጣችሁት የሚባል ጭምጭምታ አለ። አስቡበት። ደሞ አውልቅ ያሉ ጸጉር አስተካካይና የስጋ ቤት ቆራጭ የሚያመሳስላቸው ሁለቱም ይቆማሉ እንዴ? ቁጭ ብሎ የሚቆርጣል እንዴ? ጮክ ብሎ መሳቅ አግባብ ያለበት ቦታ ጥቀስ። ለቅሶ ቤት፣ ቀብር ላይ ብዙ የሚያስቁ ነገሮች ነው አሉ። የህይወት ታሪክ ሲነበብ ምናምን ብዙ ቀደዳ ትሰማላችሁ። ለቤተሰቡ ታማኝ ደግ ሩሩህ የሚባል አራጣ በዳሪ የሆነ ሰውዬ ለቤተሰቡ ታማኝ ለሃይማኖቱ ሟች ይላል። ቤተክርስቲያን ደርሶ አያውቅም እኮ በቃ ሲሞት ነው የመጣው ቤተክርስቲያን። ልጆቹን አሳድጎ 13 ልጆች አሉት ሲባልና ከ7 ሴት ነው የወለደው። የሚያለቅስ እየመሰለ ቤት ውስጥ የምታደርገው ነገር ግን ሆቴል ውስጥ ስትሆን የማታደርገው ነገር ምን ሊሆን ይችላል? እጅ መላስ ጣት ያስቆረጥማል ማለት ይቻላል እንጂ አይቻልም። በገንዘባቸው አቃቂር ያወጣላችኋል ይላል ሰው። ከቤተሰብ ይልቅ ከማታውቃቸው ሰዎች ጋር ለማድረግ የምትመርጠው ነገር ጥቀስ። አልኮል መጠጣት። ዞር ሲል ከቤተሰቡ አገባህም ያው ታስታውቃለህ። ገርልፍሬንድ የለም። ዳይትስ የለኝም። ምሰጠው ነው ይወስል። ሰዎች ማልቀስ ሲፈልጉ የት ሊሄዱ ይችላሉ? ለቅሶ ቤት። ለቅሶ ቤት ሰው መጥቶ ሲያለቅስ ለእናንተ ይመስላችኋል? የቤት ኪራይ ጨምረውበት ነው ለካ። አወይኔ 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 አወይኔ። ቤትህ ያደረ አንድ እንግዳ በጧት ተነስቶ ምን ሊል ይችላል? ቁርስ። ሸኖ ቤት ነው። ብዙ ሰዎች በሳምንት አንድ ጊዜ ሊያደርጉት የሚችሉትን ነገር ጥቀስ። ሲኒማ። ሲኒማ ሲራኤስ ላይ ቆየብኝ ለዛ ቆየኩስ ስለስቆይ ጊዜ ሰዎች ማልቀስ ሲፈልጉ የት ሊሄዱ ይችላሉ? ጓደኛቸው ጋር። የዘንድሮ ጓደኛ ያስለቅስ ያለቀሰ ይጠብቃል። ሴቶች ባዘቦት ቀን በተለይ ለዝግጅት ምን ሊያደርጉ ሊለብሱ ይችላሉ? በሱ ፍቃድ ነው ያለው። ሚኒስከርት። ሰው አፉ ጠፍቶት ምንድነው የምትሰራው? ወሰን የግድ ስራ ነው የምሰራው። የግል ስራ የራስን ግድብ እየሰራ እኮ አሁን እኮ ጊዜው እኮ የሚሸጥ መብራት አለ ስትል አስበው። ግድብ ሰርተ ለ40 እና ለ50 ሻማ የሚሆን መብራት አለ ሲባል እኮ አያስቤ ነው። ምን አይነት የግል ስራ? ምን አይነት ስራ ነው? ታክሲ ነው የምሰራው። የራስ ታክሲ ነው የምሰራው። ኦኬ። ስራ ጥሩ ነው። ከታክሲ ስራ ከባዱ ነገር ምንድን ነው? ዳዳ ነው የምሰራው። የላዳ ችግር አለ። ሰው ሁሉ የሚያውቀው የላዳ ችግር አለ። ዳዳ ነው የምሰራው። አይ ጥሩ። ውድ ምግብ ቤት ከተመገብክ በኋላ ብር እንዳልያዝክ ብታውቅ ምን ልታደርግ ትችላለህ? ኪሮስ ዕቃ አጥባለሁ። ወንድሞቼ በጉልበቴ ላገልግል። ሰዎች ከእንስሳት በተለየ ሊያደርጉት የሚችሉትን ነገር ጥቀስ። መጸለይ። 3ኛው መኪና መንዳት። ጉድ እኮ። 4ኛው መሳቅ። ሞባይል ስልክን ማጥፋት ኖሮብህ ሳታጠፋ ቢጮ የሚያሳፍር ቦታ የት ሊሆን ይችላል? የእምነት ተቋም። ቅዳሴ ላይ ያስባችሁታል እንግዲህ እሱ ለምሕረቱ ምሕረት የሌለ ሲባል ክብራው ብሬ